ሰላም። ዛሬ ልጆቹን ለማጫወት ወደ ዌስትጌት ሞል እየሄድን ነው። ትንሽ መንገዱ ክራውድድ ነበረ። ከሰዓት በኋላ ነበር የወጣነው። ጥሩ ሰዓት አልመረጥንም ነበር መሰለኝ። ደረስን ብቻ በኋላ ላይ የሚገኘው የልጆች መጫወቻ ቦታው የሚገኘው ሰከንድ ፍሎር ላይ ነው። ኪድስ ክለብ ይባላል። ወደዛ እየሄድን ነው። በጣም ደስ ብሏቸው ነበረ። መጫወቻ ቦታ መሄድ በጣም ያስደስታቸዋል። ከዛ አገኘነው ኪድስ ክለብ። ትንሽ ወረፋ ነበረ፣ ለመክፈል ትንሽ ጠበቅን። ከዛም በኋላ ተራችን ሲደርስ ከፈልንና ወደ ውስጥ ገባን። የከፈልነው ለሁለት ልጆች 2000 ኬንያ ሽልንግ ነው። 1000 ማለት ነው። 2000 ከፍለን ጫማ መቀየሪያው ጋር ገባን። በካልሲ ነው የሚገባው። ስለዚህ እዚህ ጫማችንን አወለቅን ሁላችንም። ጫማችንን እዚህ አውልቀን ወደ ውስጥ ገባን። ትንሽ መጀመሪያ ላይ አይን አዋጅ ሆኖባቸው ነበረ የትኛውን እንደሚመርጡ። በኋላ ላይ መረጡና ወደ አንደኛው መጫወቻ ሄዱ። ከዛ መጫወት ጀመሩ ማለት ነው። ወደ 9 ሰዓት አካባቢ የገባን እስከ 11 ሰዓት ተኩል አካባቢ ድረስ ወደ 3 ሰዓት ወይም ከዛም በላይ ቆይተናል። እዛ ውስጥ የነበሩ መጫወቻዎችን ሁሉ ደጋግመው ተጫውተዋቸዋል። በኋላ ላይ እንደውም ወደ መሰላቸት መጥተው ነበረ፣ ግን ሁሉንም ለመጫወት ሞክረዋል። በእርግጥ ወደውታል። ደስ ብሏቸው ነበረ የነበረው። እንደምታዩቸው የተለያዩ ቦታዎች እየሄዱ መጫወቻዎቹን ያገኟቸውን መጫወቻዎች እንደዚህ እየሞከሩ ለመጫወት ሞክረዋል። እንግዲህ እዚህ ውስጥ ያሉት መጫወቻ ስፍራው ላይ በዚህ በኩል ያሉት መጫወቻዎች ለብቻ የሚከፈልባቸው ነበሩ። ለእያንዳንዳቸው ወደ 200 ሽሊንግ አካባቢ ይከፈላል። መጀመሪያ መግቢያ ላይ ከከፈልነው 1000 ሽሊንግ ውጪ ናቸው። እነዚህ ተጨማሪ ያስከፍሉ ነበረ። ፕሌይስቴሽን አይነት ነገሮች ናቸው። ከፍላሉ ልጆች በተለይ የሚሆኑ ናቸው። እነሱ ከነዚህ ውስጥ ምርጫቸው የነበረው ሜሪጎራውንዱ ብቻ ነበረ። ለሜሪጎራውንዱ ተጨማሪ ለሱም መክፈል ስለነበረብን እንደገና ሄድንና ከፈልን። 350 ብር ካርዷ ስላለች ካርዷ 150 ብር ነው የምትሸጠው። ሌላ ጊዜ ስንመጣ ግን ካርዷን ይዘን መምጣት እንችላለን። ስለዚህ ለሁለት ልጅ 200 ሽሊንግ ብቻ ተጨማሪ ከፈልንና እንደዚህ ሜሪጎራውንዱን ተጫወቱ። ይሄን ፈልገው ነበረ በጣም። በኋላ ላይ ተጫወቱ፣ ደስ አላቸው። ከዚህ ውጭ ያሉት ግን መጀመሪያ ላይ ከመግቢያ ክፍያው ጋር የተካተቱ ስለሆኑ ሁሉንም እንደፈለጉ እንዲጫወቱ ተደርገው ነበረ። እና ዌስትጌት ሞል የሚገኘው ኪድስ ክለብ ከመጣችሁ እንደዚህ ልጆቹ ዘና የሚሉበት ቦታ አለ። እንግዲህ እኛም በነበረን ቆይታ በጣም ጥሩ ጊዜ ነው ያሳለፍነው። በተለይ ልጆቹ በጣም ተደስተው ነበረ። እናመሰግናለን ስለተከታተላችሁን።